ኤፍሬም በመጀመሪያ ደረጃ እንኳን ደስ አለህ፣ እንኳን ለቤትህ አበቃህ። እኛ ግን አልተደሰትንም። ፍትህም እየጠየቅንልህ ነበር ማለት ነው። ግን ኤፋን የምታፈቅር ሴት ጠፋች እንዴ? ለምንድን ነው ኤፋን አፈቅራለሁ ብላችሁ ማትመጡት? አፍቅሩት እንጂ አፍቅሩት። ወንዳ ወንድ እኮ ነው። በቃሉ የሚገኝ ለወንድሙ መከታ የሚሆን የወንድሙ ቤት እንዳይፈርስ ቤት የሚገነባ ኤፋ ማለት እሱ ነው። እህቱ በጣም ጠልቻት ነበረ። ባለፈው ራሱ እንደዛ ስትናገር ለአንድ ሰው ወግና ስትናገር እኔ እንዳያጣላችሁ እንዳያገዳድራችሁ ሰው በመሀላችሁ ስለገባ ነው ምናምን ብላ እያስተባበለችው ነበር። እና ግን አካሄዱ የኤፋ አካሄድ ያኔስ ትንሽ በቁጣ ስለሆነ አልገባቸውም እንጂ ቤቱን ለመገንባት ነበር ይሄን አክል የሚለፋው ማለት ነው። ለማንኛውም ሰብስክራይብ እያደረጋችሁ እስከ መጨረሻ አዳምጡ። ሰላም ሳላችሁ ብዙ ለፈለፍኩኝ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ ያልኩኝ እንደተለመደውም በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁን ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ፣ የደውል ምልክቱን ተጫኑት እያልኩኝ ወደ ኤፍሬም እና እህቱ ጋር እሸጋገራለሁ ማለት ነው። ያው ባለፈውም ብዙ ተናግራ ነበረ። ተው ይቅርብህ፣ ከሩታ ጎን ሆነ ወንድምህን አትግፋ፣ ወንድምህን አታባርረው እያለች ነበረ። ያው በንግግር አንዳንድ ሰዎች የፈለጋችሁ ነገር ብትናገሩ የውስጣችሁ ሀሳባችሁ አውጥታችሁ ብትናገሩ ማይረዳችሁ ሰው ያኔ ሊኖር ይችላል። እና በንግግር ነው ያልተግባቡት እንጂ እሷም ለነሱ ብላ ነው፣ እሱም ደግሞ ኤፍሬምም ደግሞ ለአብርሽ ብሎ ነው። ምክንያቱም እንደምታውቁት ነው ኤፍሬምና ሩታ ማለት እንዴት እንደተገናኙ እንዴት እንደቀጠሉ ስንት ነገር ሩታን መስዋዕት ከፍላለች። አብርሽም ደግሞ ለትዳራቸው ብዙ መስዋዕት ከፍለዋል። ብዙ ጊዜ ልትሄድ ራሱ በተነሳችበት ውጭ ሀገር በተነሳችበት ራሱ ቦሌ ላይ የመለሳትን ወደ ኋላ መለስ ብለን ስናይ ብዙ ነገር ተደርገዋል። እና ትላንትና ደግሞ መቶ ኤፍሬም ለምንድን ነው ቤትህን የምታፈርሰው? ሩታ ትሻልሃለች፣ የልጅህን እናት አትክፋት፣ ከልጅህ እናት አብረህ ሁን ብሎ ብዙ ነገር ሲያደርግ እኔ አድንቄዋለሁኝ። እንደ አንድ ወንድ እንደ ቤተሰብም ደግሞ እንደዛ ነው ማድረግ ያለበት። ሌላ ቤተሰቡ እኮ ደስ ብሎት ያችንም ተቀብሎ ነበረ። እንዴት ነው ሰው በትዳር ላይ ትዳር የሚመሰርተው? ልጄ ተው ይቅርብህ ብሎ የሚቆጣው ሰው ጠፍቶ ወንድም እንደ አባትም ሆኖ ቀርቦ ይሄ ነገር አይሆንህም፣ ከዚች ልጅ ጋር ራቅ፣ አንቺም ከሱ ጋር እንዳላይሽ ብሎ ነበረ ሲቆጣ የነበረው። እና ወንድም የሚባል ለመቼ ነው? እህት የምትባል ለመቼ ነው? እንደዚህ አይነት ነገር ውስጥ ስትገቡ የሚቆጣችሁ ሰው ከሌለ እንደፈለጋችሁ ልሁን ካላችሁ ያው እንደፈለጋችሁ እንደዚህ እንደ አብርሽ ነው የምትሆኑት። እና እኔ ኤፍሬምን ሀቂቃ ድንቄዋለሁኝ። ማድረግም ያለበት ነገር ነው። በሂቱም ደግሞ ቢቆጣትም አንቺና እኔን ማስማማት ሲገባሽ ለሱ ነው የወገንሹ ብሎ ነው የተቆጣት። እሷ ደግሞ አልተቆጣውም። በውስጥ የሚያወራነው ነገር አለ፣ ብዙ አውርተናል። ያንን ነገር እኔ ሰው ጋር መጥቼ የተናገርኩበት ምክንያት ብላ ያው ምክንያቷን ዘርዝራለች ማለት ነው። እኔ በሞላ ጎደልም ተቀብዬዋለሁ። ያንን ነገር ደግሞ እንደውም ማስተካከል የነበረባት ኤፍሬም ሳይሆን እሷ ነበረች። ታላቃቸው ናት። ትዳር ምን እንደሆነ የልጆች እናት ትሆናለች። እንደገና ደግሞ ትዳር ሴት ልጅ በሴት ያኔ እሷ ባሏ የሚደርብባት ምን ያክል እንደሚሰማት እሷ በሷ ቦታ ሆና ነበረ የሩታን ችግር መረዳት የነበረባት። የልጅ እናት ናት። ደግሞ አሁን ወልዳለች፣ ግን አርግዛ ነው ትቷት ከሌላ ሰው አሸሸ ገዳው እያለ ነበር። እናንተ እኔ በጣም የምትገርሙኝ በተለይ ሴት ሆናችሁ በቃ አለ አይደለ እንኳንም ሩታ ቀረችብህ እንደ አፋችሁ ሞልታችሁ ኮሜንት ስትጽፉ እቺ ፍቅር ትሰጥሃለች፣ እንድትንከባከብሃለች፣ ምን ትልሃለች። ውጭ የቤቱ ያልጣፈጠው ሰው
የውጭ የለመደ ሰው ነው እና አብዛኛው ጊዜ አረቦች ዘንድ ልብ ብላችሁ ከሆነ ቤት አሳምራችሁ አጥባችሁ ብላችሁ አይታችሁ ቆሻሻውን ለየታችሁ አውጥታችሁ ሰርታችሁ ብታቀርቡላቸው የውጭውን ስለለመዱ የውጩ ምግብ ነው የሚያምራቸው። አብዛኛው ጊዜ እንደዚህ በበላው አያችሁ ምናምን ሀታ በስልክ ላይ የሚያዩት አብዛኛው ጊዜ ምግብ ነው እና ወንዶችም እንደዛ ናቸው። የውጭ ከለመዱ የቤት የፈለገ ነገር ቢደረግላቸው ያንን ነገር አይቀበሉትም እና አብርሽ ያው ውጭ ለምዶ ነው ብዬ ነው የማስበው። በነገራችን ላይ የዋህ ስለሆነ ማንም ሰው ጎትቶን የፈለገ ቦታ ስለሚወስደው ነው ሴቶች ይሄን ያክል የሚጫወቱበት እንጂ ቆፍጣና ቢሆን እሱ የሚመቸውን የሚሆነውን ሰው መርጦ እኝኝኝኛ አይልም ነበር። አስሬ ቪዲዮ አይሰሩም ነበረ። እነሱም ግንኙነታቸውን ደግሞ በዛ ያቆም ነበር። አንዳንዴ ሳስበው ደግሞ ይሄ ነገር ድራማ ነው እንጂ እውነት አይመስለኝም ብዬ አስባለሁኝ። ግን በቃ ሲበዛ ይሄ ነገርማ ድራማ አይደለም። ግን አመት 2 አመት ስትሰሩበት አንዳንዴ ያስጠላል። ለተመልካችም ራሱ ሁሌ እኝኝ የሚባል ነገር ከሆነ ደግሞ አንድ ነገር እኔ ከቆረጥኩኝ ቆርጫለሁ። ከዛኛው ሰው ጋር አልገናኝም። ኋላስ ምንም የሚያገናኘን ነገር የለም። ቆረጥኩኝ። ብዙ ነገር አወጣለሁ፣ አወርዳለሁ። ማስተካከል ያለብኝን ነገር አስተካክላለሁ። ማይሆነኛ ነገር ከሆነ ደግሞ ከዛ ጋር መራቅ ነው እንጂ እንደ ክረምት ውሃ አስሬ ሲዘንብ የሚደፈርስ ሲባራ ደግሞ የሚጠራ ሰው በጣም ያስጠላኛል። እንደዚህ አይነት ባህሪ ያለው ሰው ማለት ነው። እና አላኩል ያህልን ቆፍጠን በሉ አንዳንዴ ማለት ነው። ለተመልካችም የሆነ የሚስብ ነገር ለየት ያለ ነገር በፊት እንደውም አሪፍ ነበራችሁ። እንኳን ሌላም ነገር ምናምን እዛችሁ ስትመጡ አሪፍ ነበር። አሁን ግን ቻናላችሁ ራሱ እየተበላሸ ነው። እኔ ቪዲዮ ጨርሼ አላይም ሀቂቃ እውነት ለመናገር ግን አንዳንዶቻችሁ ምን እንትን ብሏችሁ ነው ቁጭ ብላችሁ ወይም ደግሞ ሰማ አድርጋችሁ ቪዲዮ የምታዩ። በነገራችን ላይ እኛ ማዳም ቅመሞች አብዛኛው ጊዜ የምንለው ነገር አለ። ስራ ሲኖርብን የሆነ ሰው እናስታውሳለን። ደውለን ስራው ሳናስበው እንዲያልቅል ተደዋውለን አውርተን ስራን እንድንሰራ የምንፈልግ ሰዎች አሉ። በነገራችን ላይ እኔ በዚህኛው የለሁበትም። አብዛኛው ሰው እንደዛ ሲል ነው የምሰማው እንጂ እኔ ስልክ ሳወራ ስራ እሰራለሁ ማለት ዘበት ነው። ምግብ ስሰራ ራሱ የሆነ ነገር እረሳለሁ ወይ ያቃጥላለሁኝ እና ስልኬን አስቀምጬ ስራን ጨርሼ ካልሆነ በስተቀር እንደዚህ አይነት ነገሮችን አልጠቀምም። እና ብዙዎቻችሁ ለእንደዚህ በቃ የሆነ ስራ ልሰሩበት እነሱን የምትከታተሉ ነው የሚመስለኝ እንጂ አሁን ላይ በጣም ተበላሽቷል። ምንም ያኔ የሚታይ ነገር ራሱ የላቸውም። እና እኔ ሀቂቃ እንኳን የሰው እንደዚህ ኝኝኝኝ ቀርቶ አጠገቢ ያለ ሰው ራሱ ሁሌ እንደዚህ የሚጨቀጭቀኝ ነገር ከሆነ እኔ ሀቂቃ ከእንደዛ አይነት ሰው መራቅ ነው እንጂ ያንን 10 የሚነዘንዘው 10 የሚያለቃቀስ ሰው አጠገቢ እንኳን ሊሆን አልፈልግም። እና እናንተ ችላችሁ ማየታችሁ ራሱ የማዳም ቅመሞች ስንት ነገር ችላችኋል። የማዳሞችን ጩኸት፣ የልጆች ጩኸት እንደገና ደግሞ እዚህ ጋር መጥቶ ምንም አይጠቅም አያስተምር ነገር አይታችሁ ስትጨርሱ እኔ ሀቂቃ በቃ አደንቃቸዋለሁ አንዳንዴ ማለት ነው። ለማንኛውም ምን እላችሁ ፈልጌ ነው፣ አንዳንዴ እኛ የማዳም ቅመሞች በቃ ያኔ እና አናስመስል ሀቂቃ ማለት ነው። ኮሜንት ስናስቀምጥ ኮሜንት ጽፌ አላውቅም። እንደዚህ አይነት ቦታ አልጽፈውም። ሲጀመርም ኮሜንት ስንጽፈው ራሱ ያ ሰው የሚመለስበትን ነገር የሚያስተካክልበትን ነገር ኮሜንት ቦታ የተከፈተው እኮ እናንተ የውስጣችሁን ሀሳባችሁን እንድትገልጹበት ነው። እንደዛ እስከሆነ ድረስ ማስመሰሉ ለምን አስፈለገ? ለምን አስፈልጋችኋል? ለምን ታስመስላላችሁ? ያላችሁን የውስጣችሁን የተሰማችሁን ገለጹ። ከዛ ደግሞ ያ ሰው ማስተካከል ያለበትን ነገር ደግሞ ያስተካክላል። እኔ እንደዛ ነው ማምነው። እና እኔም ሳጠፋ ይሄን ነገር አጥፍተሻል፣ ይሄን ነገር ደግሞ አድርገሻል ብላችሁ ሀሳብ ስትሰጡኝ ደግሞ የተሻለ የኔ እውቀት ራሱ ይዳብራል። እና ሀሳባችሁ ብዙዎቻችሁ ላይ የኔ ሀሳብ ሊኖር ይችላል። እነዚህ መጨማለቁ፣ እርስ በራሳቸው መጣላታቸው ማትፈልጉት አላችሁ። ላለመናገር ደግሞ ኮሜንት ላይ ካያደርጉኝም ይሰድቡኛል ወይ እንደዚህ ይሉኛል ብላችሁ ፈርታችሁ ከሆነ አያላቅም። ብቻ እንደዛም ከሆነ ደግሞ ስልካችሁ ነው። ማንም ቤታችሁ አንኳኩቶ መጥቶ የሚሰድባችሁ ለምን ይሄን ኮሜንት ጻፍሽ ምናምን የሚላችሁ የለም። ስድብ ከመወደ ደግሞ አይለጠፍባችሁም።
ለማለት ያክል ነው። እንግዲህ አንዴት ከተናገርኩ እናገራለሁ። ሸበካ የለኝም ጊዜ እንደሚደርሳችሁ ራሱ አላውቅም። ለማንኛውም በሌላ ቪዲዮ እስከምንገናኝ ደህና ሆኖ የማዳም ቅመሞች ለራሳቸው መዋቁ አንዳንዴ ወደ ራሳቸውም ተመልሳችሁ ራሳችሁንም እዩ። ያው ይሄን ካልኳችሁ ይበቃችኋል። በሌላ ቪዲዮን እስከምንገናኝ ደህና ቆዩልኝ። መልካም ምሽትን ተመኘውላችሁ። ሰማይ ይቆረጥላው በረከቱ